ከየት መጣሽ? ደህና ነሽ? ደህና ነኝ። እንዴት ነሽ የኔ ቆንጆ? ደህና ነኝ። ከመሸ የት እየሄድሽ ነው? እናቴ አንቺ ጋር ልካኝ። እንዲህ ለምን ላከችሽ? እንድትቀመጪ እኔ ጋር? እሷ የት ሄዳ ነው? ጎረቤት ለቅሶ ልደርስ። እንዲህ ለቅሶ አለ እንዴ እናንተ ጎረቤት? አዎ። አንቺ እንዴት እዚህ ጋር ነጋዴ ሆንሽ እንዴ? ውይ እኔ ቆንጆ ልጅ አይደለሁም። ይኸውልሽ እዚህ ጋር ያለችው ጉልት የምትነግደዋ እናት በቃ ታመመች፣ ዛሬ መውጣት አልቻለችም እና ማን ሽጥላት? ደግሞ ይሄንን ሸጣ ነው ልጆቿ የምታሳድገው። ስለዚህ እኔ ላግዛት ነው እዚህ የተቀመጥኩት። አሁን እየመሸ ነው፣ 12 ሰዓት ላይ ሰብስቤ እቃዋን አደርስላታለሁ። እግዚአብሔር ይስጥሽ። እኔ ውድ ሰውን ማገዝ ደግሞ ጥሩ ነው ታውቂያለሽ አይደለ የኔ ቆንጆ? አዎ። አሁን አንቺ ለምሳሌ ለእናትሽ ምን ትሰሪላታለሽ? ሽሮ፣ ምስር ምናምን አግዛታለሁ፣ እጠርግላታለሁ እና እንዳለን በሙሉ ለማስደሰት ልክ ከትምህርት ቤት ስመጣ አጸዳዳና መክሰስ እንበላና እንትን ጥናት አጥና። ጎበዝ ጎበዝ፣ እሸልምሻለሁ። እሺ አናና እነዚህን ታውቂያቸዋለሽ? እዚህ ጋር ሊሸጡ የተቀመጡትን እያየሽ ነው? አየሽ? እስኪ ይሄ ምንድን ነው? ይሄ ለምሳሌ ድንች ይሆናል። እሺ ያኛው? ያ ቀይ ስር ነው። እሺ ያኛውስ እዛ ጋር? ያ ደግሞ ጥቅል ጎመን ነው። እንዲህ ጎበዝ ጎበዝ ጎበዝ። ከዛኛውስ? ቆስጣ ነው። እንዲህ አንበሳ። ይሄስ ቀዩ ብርቱካን የሚመስለው ምንድን ነው? ሽንኩርት። ሌላስ? እና ቲማቲም። በጣም ጎበዝ ማራናታ። እቺ እቃ ምንድን ናት? እቺ የጉራጌዎች ቆሎ መያዣ ትባላለች። ይኸውልሽ ቆሎ የሚቀመጥባት አታምርም? ታምራል። የምትሰራው ደግሞ ከሳጠራ ሸንበቆ ታውቂያለሽ አይደል? ሸንበቆ ይሰነጠቅና በቅርጽ ተደርጎ ቆዳ ከዛ በቀጫጭኑ ይቆረጥና በሱ ነው የሚሰራው። ገባኛው። በየኔ ልጅ አሁን ስለመሸ እቃችንን ስብስብ አድርገን እኔም እሷ ጋር እቃውን ላደርስና እናትሽ መምጣቷን አረጋግጬ ላደርስሽ። እሺ? ለሌላ ቀን ግን ይሄ ብቻሽን አትውጭሽ። መኪና ሊመጣ ይችላል፣ ሊገጭሽ ይችላል። ግራና ቀኝ እያየሽ መንገድ አቋርጪ። በእርግጥ ነው አንቺ አስፋልት አቋርጠሽ አልመጣሽም አይደል? በኮብልስቶኑ ጋር ነው አይደል የመጣሽው? በቃ ግን ሰዎች እንዳይሰርቁሽ ተጠንቀቂ፣ ትንሽዬ ልጅ ስለሆንሽ እና ከረሜላ ልግዛልሽ፣ ብስኩት ልግዛልሽ እና ኬክ ልግዛልሽ ቢሉሽ እንዳትሄጂ እሺ? አዶት እናት አስጠንቀቃኛለች። አልሄድም በያቸው። በግድ ደግሞ ሊወስዱሽ ሲሉ ብለሽ ጩይ። ምንድን ነው ያልኩሽ? በግድ ሊወስዱሽ ሲሉ ብለሽ በይና ጩይና ፖሊስ ድረሱልኝ በይ። እሺ እኔ ማራናታ። አሁን እንግዲህ ለዛሬ መሽቷል አይደል? እኛም ወደ ቤታችን እንሂድ፣ ልጆችንም ደህና ደሩ እንበላቸው። እሺ ደህና ደሩ። አንቺማ እኔና አንቺማ አብረን ነው የምንሄደው። የሚሰሙንን ልጆች ደህና ደሩ።